ማይክሮሶፍት ኤክሴል ውስጥ እንዴት አድርጋችሁ ከቁጥሮች በፊት ዜሮ መጻፍ እንደምትችሉ ላሳያችሁ። በዚህ መልኩ ከቁጥሮች በፊት ዜሮ ከጻፋችሁ በኋላ ኢንተር ካላችሁ በዚህ መልኩ ያጠፋል። ስለዚህ በዚህ ቪዲዮ እንዴት አድርጋችሁ ከቁጥሮች በፊት ዜሮ መጻፍ እንደምትችሉ አሳያችኋለሁ። ቪዲዮን ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ጀምሩን። በመጀመሪያ ቁጥሩን መጻፍ የፈለጋችሁበት ኤሪያ በዚህ መልኩ ሴሌክት ታደርጋላችሁ። ከዛም በኋላ ራይት ክሊክ ታደርጉበትና ፎርማት ሴል ትሉታላችሁ። ከዛም በኋላ ከዚህ ቴክስት የሚለውን እንምረጥና ኦኬ እንለዋለን። አሁን እዚህ ጋር ምን እናደርጋለን ማለት ነው? የፈለግነውን ቴክስት ለምሳሌ በዚህ መልኩ መጻፍ ከፈለጋችሁ ኢንተር ይሄው የፈለጋችሁን ያህል ትጽፋላችሁ። ከዛም በኋላ በዚህ መልኩ ከጻፋችሁ በኋላ እዚህ ጋር ምን ማለት ኢረር መጣ። ኢረሩን በዚህ መልኩ ሴሌክት አድርጉትና እንዲያርጋችሁ ኢግኖር ኢረር ትሉታላችሁ ማለት። ስለዚህ በዚህ መልኩ አድርጋችሁ ከቁጥሮች በፊት ዜሮ መጻፍ ትችላላችሁ። ሁለተኛ ሜተድ የሚባለው ደግሞ እሱ ኤክሴፕሽናል አለው ላሳዩ። ለምሳሌ የኢትዮጵያ ስልክ ቁጥር ለመጻፍ በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ራይት ክሊክ እናደርግበታለን ፎርማት ሴል። ከዛም በኋላ እዚህ ጋር ካስተም የሚለውን እንመርጥና ነምበር ኦፍ ዲጂት ለምሳሌ እኛ የምንጽፈው 10 ዲጂት ከሆነ ይሄን እዚህ ጋር 10 ዲጂት እናስገባለን ማለት ነው። ከዚህ 10 ዲጂት 10 ዜሮ አስገባሁት። ከዛም በኋላ እዚህ ጋር ኦኬ እለዋለሁ ማለት ነው። ለምሳሌ እዚህ ጋር መጥቼ 09 ብዬ ላስገባ ስልክ ቁጥሩን አያችሁ፣ በዚህ መልኩ አድርጎ ያስገባላችኋል ማለት ነው። ስለዚህ በዚህ መልኩ አድርጋችሁ ከቁጥሮች በፊት ዜሮ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ይሄ ቪዲዮ አስተማሪ ሆነው ካገኛችሁ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት እያደረጋችሁ የተለያየ ሰዎች ጋር እንዲደርስ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ።